የእመቤታችን ሐሳቧ የአምላክን ሐሳብ ይመስላል፣ መልኳም የአምላክን መልክ ይመስላል ይላል በቅድም ላይ። አዎ ሐሳቧ የአምላክ ሐሳብ ነው። ኢየሱስ ክርስቶስ መለኮቱን በደብረ ታቦር በገለጠ ጊዜና እርሷ የምታውቀውን የብቻ ምስጢር እሷ የተረዳችውን መረዳት ለሁሉና ለደቀ መዛሙርቱ በገለጠ ጊዜ ደግሞ የዛን ሰዓት እግዚአብሔር አብ ከላይ ከሰማይ በደመና መካከል ሆኖ ድንግል ማርያም የተናገረችውን ተናገረ። ምን ብሎ? የምወልደው ልጄ እርሱ ነው፣ እርሱን ስሙት። አምላክነቱን በገለጠ ጊዜ ማንነቱን ባሳወቀ ሰዓት በቃና ዘገሊላ ድንግል ማርያም እርሱ የሚላችሁን አድርጉ እንዳለች አምላክነቱን በደብረ ታቦር በገለጠ ጊዜ ደግሞ እግዚአብሔር አብ የምወደውና የምወልደው ልጅ እርሱ ነው፣ እርሱን ስሙት አለችን። እርሱን ስሙታል። ስለዚህ አምላክ ያለውን ትእዛዝ ነው የፈጸመችው። ስለዚህ አሁን እኛ